ተመራቂው ተማሪ ኤፍሬም ስቱዲዮአችን ይገኛል። ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። ለማክበር ያክልና ለመግባባት ያክል ግን ማዘርን ወይም ደግሞ እናትህን አንቺ እያልኩ እንዳወራ ይፈቀድልኝ። ምክንያቱም ልጅ ናት። አሁን ስታዩ እናትና ልጅ አትመስሉ። ታላቅ እህትና ወንድም። እሺ ምን ተዋወቅ መጀመሪያ ስለ ራስህ ንገረን። ስምህ ማን ነው? የምን ተማሪ ነህ? እሱን ንገረን እስቲ። ኤፍሬም በለጠ እባላለሁ። የአዲስ አበባ ዩኒቨርሲቲ ሳይንስ ዲፓርትመንት ተመራቂ ነኝ። የ2014 ተመራቂ። እኔ መልካምና ደግ እናት እሳቸውንም አንቺንም እንድትዋወቅ። ስምሽን ንገሪኝ። ማን እንበል? ተዋበች ማለት ጎሻ። ተዋበች ጎሻ። የኤፍሬም ወላጅ እናት ነሽ። እንግዲህ ማህበራዊ ገጽ ላይ አይተነዋል ምስሉን። ልጅሽ ኤፍሬም አንቺ ተሰሪው የነበረውን እንጨት ተሸክሞ እሱ ደግሞ ልክ አሁን እንዳደረገው እሱ መልበስ የነበረበትን የምርቃቱን ጋውን ክብሩን የልፋቱን ውጤት ላንቺ ያልብሶታል። መልእክት ማስተላለፍ የፈለገው ይሄ ሁሉ ክብር ባንቺ የመጣ ነው፣ ላንቺ ነው የሚገባው የሚል ሐሳብ ነው ያስተላለፈውና እስኪ ከአስተዳደጉ እንነሳ። መጀመሪያ ኤፍሬም እንዴት አደገ? እንዴት አሳደግሽው? ኤፍሬም መጀመሪያ ልጄ ነው። ያው ቶሎ ነው ልጆች ነው 6 ልጆች አሉ። ኤፍሬም ስንተኛ ነው? የመጀመሪያ ነው። አሁን የኑሮ በቃ አሁን ዛሬ አምጥተን የዛሬን እንኳን የሌለ ቀን ጫካ ሸክመን እንኳን የዛሬ ከየት አምጥተን ነው ብለን ጫካ ወጥተን መተን ገበያን ሽጠን የገባ ቀን አለ። ደግሞ ካልተሸጠ ነገ ጫካው ሴት ምን ይዘን እንሄዳለን? ሳንቲም ያስፈልጋል፣ ልጆቹ ያስፈልጋል። እኔ ያስተማረ ጌታ ምስጋና ለእግዚአብሔር ይሁን። እኔ አይደለም ምስጋና ለእግዚአብሔር ይሁን። እኔ ወይ አቅሙ ሆኖ አይደለም እግዚአብሔር ስምረና ይሄ እግዚአብሔር ባይደረስ ኑሮ አይደርስ ነበር። ይሄ ትልቅ እግዚአብሔር ምስጋና ለሱ ነው የሚሰጠው። ወላጅ ሲደክም ኤፍሬም ካንተ ጋር ነኝ። ሁላችንም በእንደዚህ አይነት ቤተሰብ ውስጥ ነው ያለፍነው። የኔም እናት በተመሳሳይ የሁላችንም እናት በዚህ ሰዓት አብረውን የሚገኙ ተመልካቾቻችንም ቤተሰቦች የሚነካን የራሳችን ታሪኮች አሉ። ታዲያ ግን የደከሙለትን ውጤት ማግኘት ይፈልጋሉ ቤተሰቦች። ያንን ውጤት የሚከፍለው አስተዋይ ልጅ ሲኖር ነው። እናትህን ነገ እንዲደርሺ ነገ ሳድግ እንዲት ቦታ ደርሺ እያልክ ለራስህ ምትፈልጋቸው ጊዜ ማሳለፍ ምትፈልግባቸው መጫወት ምትፈልግባቸው ጊዜዎች ሁሉ መተው አለብህ በትምህርት ጎበዝ ለመሆን ማለት እያንዳንዱን ነገር በብልሃት መውሰድ አለብህና እንዴት ነበር ታየ ነበረው ያስተዳደግ ድካሟን ይሶ? በጣም እርግጥ ነው ብዙ የኢትዮጵያ እናቶች ዋጋ ይከፍላሉ ልጆቻቸውን ለማሳደግና ልክ እሷም ከብዙዎቹ የኢትዮጵያ እናቶች አንዷ ሆና እኔና ታናናሽ 5 ልጆችን ለማሳደግ በጣም እልፍ የሆነ ዋጋ ከፍላለች። እኔ ራሴን ካወኩበት ሰዓት ጀምሮ የጉልበት ስራ ነው የምትሰራው። ተደክማለች እና እንዴ ስታዩት ምናልባት አሁን ወጣት እናንተ መስላችኋለች። ቅርብ ጊዜ ነው ምናልባት በ3 በ4 አመት ማለት ነው እንዲያረጀች ሂወስ ቱ ያንግ ማለት ነውና early marriage ያው ከክፍለ ሀገር ሲመጡ ባላ ነገር early marriage ተጋብቶ ነው እንጂ ወጣት ናት። በብዙ ህመም ነው ኦልሞስት 7 ወር አካባቢ በልብ ህመም ሆስፒታል ላይ ነበረችና በጣም ዋጋ ተከፍላለች። ያመማት እኔን ደስታ ነበር የምትፈልገው። ያመማት ልትሞት ነው እየተባለ በልብ ኬዝ ከመሞቴ ነው እያለች ምን አለ ሌሎች 4 ታናናሽ እህቶች ነው ያሉኝና አንድ ወንድ ልጅ በቃ ወልጄለት የሚያማክረው አንድ ወንድ ልጅ ወልጄለት ቢሆን ትል ነበርና በዛ አይነት ሁኔታ ውስጥ እንኳን ሆና ሳይቀር የኔን ደስታ ነው የምትፈልገው፣ የልጆቿን ደስታ ነው የምትፈልገው። ማን ነው የሚያማክረው? ታላቅ ነው ማን ነው ከጎኑ የሚሆን ወንድ ልጅ ትል ነበርና እግዚአብሔር ግን ያው እግዚአብሔር ነውና አስችሎ እሷ ያለችውንም ልጅም ሰጣትና አንድ ወንድም አለኝ። አሁን 6 ነን አጠቃላይ ኦልሞስት 4 አመት ሊሞላ ያለ አንድ ልጅ አለና እናት እንዲና ተብላ አትገለጽም። ታቁታላችሁ ምናልባት ሁላችንም ራሳችንን ዞር ብለን ስናይ እናት ምን አይነት እንደሆነች የራሷን ረሃብ በመቀነት እያስታገሰች እንደበላች ሳትበላ እንደበላች ሳይኖራት እንዳላት አድርጋ እያካፈለች
ነው የምታስተምረው የምታበቃውና እንዲህ ነው ለማለት ትንሽ ይከብዳል። ብዙ መምዘዝ ነው የሚሆነው። በተለይ አሁን ዝም ብዬ ስረዳው ጫናው አንተም ላይ የሚበዛ ይመስለኛል። ምክንያቱም የእናትህን ድካም በቅርበት ታየዋለህ። እንጨት ለመሸከም ሌሊት ነው መነሳት ያለባቸው። እንጨቱን ተሸክመው ደግሞ ራሳቸው ናቸው በወገባቸው በጣም ረጃጅም እንጨቶችን ተሸክመው ወደ ገበያ የሚመጡት። ይህ ሁሉ የምታያቸው ነገሮች አንተ ላይ የበለጠ እለት በእለት ጫና እያሳደሩ ነው የሚሄዱት። ከዛም ባለፈ ደግሞ የመጀመሪያ ልጅ ነህ። የመጀመሪያ ልጅም ላይ እንዲሁ ኃላፊነት አለበት። ከስር ታናናሾቹ አሉ። እነዚህን ሁለት ነገሮችን እስኪ አያይዘህ ያንተን ስሜት ንገረኝ። የእናትህ ልፋትና ጫና አለ፣ አንተ ደግሞ እንደ መጀመሪያ ልጅ የምትወስደው ስነ ልቦናዊ የሆነ ኃላፊነት አለ። ታናናሾቼን መንከባከብ አለብኝ ትላለህ። ቶሎ ተምሬ ስራ ይዤ እናቴን መርዳት አለብኝ የሚል አስተሳሰብ አለ፣ ስሜቱ አለና እነዚህን ሁለት ስሜቶች እስኪ ያነጻጸርክ ንገረኝ። አዎ ልክ ነህ። ይሄ ስሜት ያለ ነው። አይዞሽ እናት፣ አሁን ዛሬማ አይለቀስም። ይሄ ስሜት አለ እና እንዲህ ስትሆን አንዳንዴ በተለይ ይሄ ያዳጊ ወጣት እድሜ ከሚባለው ጊዜ አንስቶ ሁሉን ነገር ማድረግ እችላለሁ መሆን እችላለሁ የሚለው ኤጅ አንስቶ በቃ በጣም ይደብርሃል። እናት እንዲህ ስትቸገር ከጓደኞች መሀል በእንዲህ አይነት ነገር የሆነ ሊሚትድ ስትሆን በጣም ይሰማል እና ታላቅ መሆን በራሱን የቻለ ቀንበርን የመሸከሚያ እንትን ነው። ቀንበርን ተሸከማለህ። ይሄ መጽሐፍ ቅዱሳዊ ነው እና የበኩር መሆን ኃላፊነት ነውና በተወሰነ መልኩ እኔም ተሸክሜያለሁ፣ ኃላፊነት ወስጃለሁ። ቅድም እንዳልኳችሁ እኔ ራሴን ካወቅኩ ሰዓት ጀምሮ እሷ የጉልበት ስራ ነው የምትሰራውና ትዝ ይለኛል ልጅ እያለሁ የቀን ስራ ስትሰራ ታናናሾችን እየተሸከምኩ እኔ ምግብ አበስል ነበር፣ ስራ ሰራ ነበር፣ ሊስትሮ ሰራ ነበር፣ እንዲ ሸንኮራ እያዞርኩ እሸጥ ነበር። አንድ ጊዜ ትዝ ይለኛል ቫዝሊን ግዛ ብለው ሲሰጡኝ 1 ብር ከ50 ነበር። ቫዝሊን ግዛ ብለው ሰጡኝና ሱቅ ሄድኩና እንትኑ ቫዝሊኑን ተውኩትና ሰፈር ቀጨኔ ሸንኮራ መሸጫ አለና ከዛ ሄጄ አንድ አገዳ ሸንኮራ ይዤ መጣውና በብር ከ50 ሸንኮራ መሸጥ ጀመርኩ፣ በቢላ እየቆረጥኩ ማለት ነው። ስቃው ተውኝ። ከዛ በኋላ ጥሩ ሆነ። ሸንኮራም ረጅም ሰዓት ሰራው። ከዛ በኋላ እሷም እያገዘችኝ እዝል ሸንኮራ እያመጣሁ እሸጥ ነበረ። በተወሰነ መልኩ እነሱን ለመርዳት የማደርገው እንትን ነው። ጫማ ስጠርግ ማዘጋጃ ቤት ጋር ቁጭ ብለን እንጠርግ ነበር። በጣም ልጅ ነበርኩ ያኔ ከልጆች ከሚጠርጉት መሀልም እና ካልሲ ሲቆሽሽ እንመታለን፣ ተለዛለ። ያ አንዳንዴ ልጅ ነው ብሎ ኢቭን አስጠርገው የማይከፍልህም ሰው አለ። ያ ሰው ባሪ እንትን ይላልና ብቻ እግዚአብሔር ነው ለዚህ ያበቃኝ። እኔንም ይሄ ለኔ አይገባኝም፣ ይሄ ላስተማረችኝ ለእናቴ ነው ክሬዲት የሚያስፈልገው። እሷ አሁን ከብዙ ኢትዮጵያ እናቶች እንደ አንዷ ናትና ከሷ ይልቅ በብዙ መከራ የሚኖሩ በብዙ መከራ ልጆቻቸውን የሚያስተምሩ አሉ። ምናልባት ከዚህ በኋላ እኔ ለሷ ደርሼላት ይሆናል። ደራሽ የሌላቸው እናቶች አሉ፣ እንጨት ተሸካሚዎች አሉ። እንደዚህም ለፍተው አሳድገው ድካማቸውን ማስተዋል ያቃተው ልጅ ደግሞ ይኖራል በየቤቱ አለ። ከብዙ እንትን የተነሳ አሁን ብዙ ተጽዕኖ አለው። በእርግጥ እንደዛ ወጣቶች የሚሆኑበት ብዙ ምክንያት አለና ሰፈር አካባቢ ታስተውላለህ። እናቶች ወልደው የወላድ መካን አይነት የሚባል ነገር አለ። እንደዛ ሲሆኑ ልጆቻቸው ተመልሰው መርዳት በሚችሉበት ጊዜ ለነሱ ሸክም የሚሆኑበት ጊዜ አለ። የሚገርመኝ ግን እናት ያኔም እናት ናትና ለልጆቿ ያኔም እናት ናት። የፈለገ ነገር ውስጥ ቢገቡ የፈለገ ነገር ውስጥ ቢገቡ ቢጠጡ ቢያጨሱ የጥፋት መንገድ ቢሄዱ ኢቭን ከባድ ወንጀል ሰርተው ቢታሰሩ እናት ግን እናት ናት፣ ትራራለችና ለኢትዮጵያ እናቶች ከዚህ በላይ ይገባል። እኔ ምሳሌው ነኝና ምናልባት ከዚህ አይተው ብዙ ወጣቶች ወደ ራሳቸው ማየት ይችላሉ፣ ወደ እናታቸው ማየት ይችላሉ። እኔ ያንን እንጨት ስሸከም ምናልባት እናቶቻቸው የተሸከሙትን ሸክም ተሸከሙና እዩት። ለደቂቃ በሸከም ከባድ ነው። መቀነት አስረው አይደለ? እኔ አውቃለሁ እናቴን ሳትበላ ታበላናለች። እኛ ጠግበን ካልበላ አትበላም። እኛ ስንጨርስ ነው የምትበላው፣ ልጆች ስንጨርስ ነው የምትበላውና የብዙ ኢትዮጵያ እናቶች እውነት ይሄ ነው። በብዙ ዋጋ ነው የሚያስተምሩት፣ በብዙ ዋጋ ነው እንዲህ የሚያበቁትና
ቅድም እንዳልነው ይሄንን ዋጋ አንደርስታንድ ሳያደርጉ ቀርተው ወይ ደግሞ ይሄን የተከፈለላቸውን ዋጋ ሳይመልሱ ቀርተው የሚያልፉ ወጣቶች አሉ በተለያየ ምክንያትና አሁን በህይወት ያለ ወጣት ሁሉ ግን ከዚህ በኋላ እንኳን ነገሩን ማስተካከል ይችላል ብዬ አስባለሁ። በህይወት አሁን ኤግዚስት ያደረገ ወጣት የትኛውም የሱስ ሰፈር ሊሆን ይችላል፣ የትኛውም አይነት ሳይማር ቀርቶ ሊሆን ይችላል። በተለያዩ አጋጣሚዎች ግን ኦፖርቹኒቲ ያለ በህይወት ያለ ወጣት ሁሉ የእናቱን ውለታ ለመመለስ ያው ከባድ ቢሆንም የሚያስደስት ነገር አለ አይደለ? ቀደም ነገር ያለው እናቴ ታማ ሞቷን ሰፈር ውስጥ ጥሩምባ ሲነፋ ጎረቤቶች ጥሩምባ ሲነፋ የሌላ ሰው ጥሩምባ ሲነፋ በጣም ታማ ስለነበረ እሷ ትሆናለች በቃ አይ በቃ ሞታ እዛ ሞመንት ውስጥ ሆና እሷ ራሱ በቃ መሞቴ ነው እያለች የኔን የልጅን ደስታ የኔን የልጅን እንትን የልጇን ነገ ነው ለማብራት የምትፈልገው ማን አንድ ወንድ ልጅ ወልድለት ብላ ነው የምታስበው እና ሀገራችንም እንደዚህ ናት። የኛን ደስታ ነው የምትፈልገው ስታስተምረን ስታበቃን የኛን እንትን ነው የምትፈልገው። ብዙ አባቶች አሉ እርግጥ የኔ አባትም በጣም ብርቱ አባት ነው። ለሊት ይሰራል፣ ቀን ይሰራል፣ መጥቶ ይሸምናል። ለሊት ላይ ሄዶ አሁን የጥበቃ ስራ ይሰራል። በጣም በትግል ነው ያለውን የኑሮ ቻሌንጅ ታውቁታላችሁ። በኪራይ ቤት እየተኖረ እና እግዚአብሔር ግን በቃ ይረዳል፣ እግዚአብሔር ያግዛል። I'm happy ለሷ እንደዚህ ክሬዲት መስጠት በመቻሌ የሷን ደስታ በዚህ ሰዓት እንደዚህ ማየት በመቻሌ በጣም ደስተኛ ነኝ። እንግዲህ ይሄን እኔ ያደረኩትን ኩነት አይተው ብዙ ወጣቶች ለእናቶቻቸው እንደሚራሩ እናቶቻቸው የተሸከሙትን ሸክም ተሸክመው ፊል ያደርጉ እንደሚችሉ ሀገርም በዛው ልክ ስለሆነች ማለት ነው እና ያንን ካደረግን ደግሞ ለሀገር ካዘንን ለእናት ካዘንን ለሀገር እናዝናለን። እናቱን ያከበረ ደግሞ ይከብራል፣ እግዚአብሔርም ሰውም ሀገርም ያከብረዋልና ይሄን ነው ልል የምችለው። በተወሰነ መልኩ ጥቂት ነገር ቢሆንም ለማገዝ ሞክሬያለሁ እንደ ታላቅ ማለት ነው። በጣም ደስ ይላል። እስኪ እናት ጋር እንምጣ። ጥረቱን እንዴት ያዩታል? የግራጁዌሽኑ ቀን የምረቃቱ ቀን ተቆርጦ ምረቃቴ በዚህ ቀን ሆነ ብሎ ሲነግርሽ እንዴት ነበረ ስሜትሽ? የድካም ጉዞሽ ሊያበቃ ነው፣ የሚያግዝሽ ሰው ሊመጣ ነው፣ የደከምሽለት ከጀርባሽ ተገን የሚሆን ልጅሽ የበኩር ልጅሽ የልጅነት ልጅሽ መመረቂያ ቀኑ ሲደርስ አንቺ በእድሜ ዘመኑን እየመረቅሽ ነው ያሳደግሽው። ደግሞ በትምህርት ሲመረቅ ምን ነበረ ስሜትሽ? ደስ ብሎኛል፣ በጣም ደስ ብሎኛል። እስኪ በደንብ ያው አንተ ስታጫውታቸው እኔ አንድ ነገር እሺ ልምጣ። ብዙ ጊዜ ያው እናቶች ወደ ድርጊቱ ነው ወደ ቤት ወደ መስራቱ ልጆችን ወደ መንከባከቡ ወደዛ ነው የሚሄዱት። ግን ስሜቱ አለ አይደለ? አሁን ልጅሽ ተምሮ ለፍቶ ጥሮ ግሮ አንቺ ያን ሁሉ መስዋዕትነቶችን ከፍለሽ ለሊት እየተነሳሽ እንጨት ተሸክመሽ እታች ወርደሽ ሸጠሽ አሳድገሽው አሁን ምርቃት ላይ ደርሶ በዚህ ቀን ልመረቅ ነው ብሎ ቤት ሲነግርሽ የተሰማሽ ስሜት ምን ነበር? እሱን ታስታውሻለሽ? አረ እኔ መጀመሪያን እሱ አልነገረም ነበር። ስንቱ ስራ የሌለ ሰው አለ ተመርቆ አይናገርም ማይናገርም ዝም በይ ይላል። አረ ምርቃቱ መቼ ነው ገሰል ትላንት ወዳ ነው መሰለኝ ነገ ነው ሲል ነው ነገረው። በቃ እንደስ በቃ እግዚአብሔር ምስጋና ላንተ። አሁን እኔም በሞት እኔ በቃ ማየት እኮ የለም ላንተ ምስጋና ይለ እኔ ዛሬ ነው ነገ ነው የሞታለች ብሎ ጥሩም ባየነፋ ቀን ደግሞ ሰው በቃ ከለ ሞተች በቃ አሁን አልሞተች ይላል። እኔ ወፍር እንደዚህ ነው የሚያከለው ባሽታው። እኔ አሁን ቤት የካቲት ሴት 6ኛ ፎቅ 6 ቁጥር ተኝቼ ነበር። አሁን አሁን በጣም ጥሩ አሁን ነው እግዚአብሔር ያለው ቦታ እሱ ይባረክ። እንጀራው ያሳመረ በጣም በቃ ወደዛ ሽንት ምን በቃ ሞልቶ በቃ አሁን የበላው ነገር ያያል ምን በላሽ ይላል። ግን ሌሎች ምን ይላሉ? የተኛው አብሮ ያለው ሰዎች ካንቺ አሁን ሌሎች እኮ ልዩ ነው ይሄ ሌላው ቶሎ አይ ግን አንቺ አሁን ቶሎ ያያሉ ይላል። አንቺ የበላሽው እስቲ አሳይ ይላል። ከዛ እኔ ማስተት ላይ ሳይ ምድን አይመስልም በቃ ሰው አትመስሉ እኔ እንጨት ነው የምመስለው። ግን አይ እኔ መሞት ነው በቃ ብዬ ተስፋ ስቆረጥ ደግሞ እግዚአብሔር ቀን አይደለም ይሄን ቀን አይደለም ይሄን እንደው ጌታው ልጆቹ እንኳን ትንሽ ስራ ሳያዝ እኔ ልገል ነው እንደ ጌታው። አረ ይሄን ቀን ያሳይተ ጌታው ደህና ነገር ቢያሳይ ልጆቹ እኔ መሞቱ እኔ አይቆጭም። ግን ጌታው እኔ ደህና ነገር አሳይተ ቢሞት አይቆጭም። በዚህ በመከራው ጌታው አትውሰድ እውነት ይሄ በዚህ በመከራው በሽግር ጊዜ ጌታው በዚህ በቃ ልጆቹ እንኳን ደረጃ ሳይደርስ
አትውሰጂ ሲል ጌታ አሁን ድረስ ይሄ ቀን አይደለም ላንቺ ቀኑ ገና ነው ብሎ ዛሬ ይሄን ቀን ስላሳየ ለእግዚአብሔር ምስጋና ደስ ይሁን። አይዞሽ ዛሬ አይለቀስም። እንግዲህ የምርቃት ቀናችሁን ምክንያት በማድረግ የተወሰነች የደስታ ቀን ነው። ኬክ አዘጋጅተናል። ማዘር ናቸው የሚቆርሱት። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ከአዲስ ቴሌቪዥን የሚተላለፍላችሁ የዕለተ እሁድ የመዝናኛ ፕሮግራማችንን ነው እየተከታተላችሁ የምትገኙት። ተመራቂው ተማሪ ኤፍሬም እዚህ አጠገባችን ይገኛል። እንኳን ደስ ያለ ለማለት ያክል ትንሽዬ ኬክ አዘጋጅተናል። ማዘር ወይ እዚች ጋር ነውና አንድ ላይ ቁረሱት። ዳይሬክተራችን በሙዚቃ ያጅበናል። እኛ በጨብጨባ እናግዛለን። እናመሰግናለን። አረፍ በሉ። ታልቅሽ አሁን ስሜትህ ምንድነው ኤፊ? ያሰብከውን አሳክተሃል። ባደረከው ነገር በቀደም መግቢያችን ላይ አንስተናል። እንግዲህ የዘንድሮ የምርቃት ስነ ስርዓት አብዛኛው ተመራቂ ተማሪ ቤተሰቡን ያከበረበት የምርቃት ስነ ስርዓት ሆኖ ነው ያለው። እናትና አባቱም ከፍ ያደረገበት ለእናትና ለአባቱ የሚሰጠውን ክብር የተሰጠበት የምርቃት ስነ ስርዓት ሆኖ አልፏል። ከነዚህ ሁሉ ደግሞ ያንተ ለየት ይላል፣ ልብን ይነካል። ታሪክ ያለው ፎቶ ብቻ ሳይሆን ካሁን በፊት የነበሩ በርካታ የህይወት ውጣ ውረዶችን ያሳየ ወደፊት ያሉ ተስፋዎችን ደግሞ የጠቆመ ፎቶ ነበረ እንትን ያለውና መጀመሪያ ሐሳቡን እንዴት አሰብከው? ይሄንን ከዛስ በኋላ አሁን ላይ ያለ ስሜት አሁን ደርሰሃል፣ ወደ ስራው ዓለም ልትቀላቀል ነው፣ ለእናትህ ደርሰህላቸዋል። እሱ ስሜት ምንድነው? አሁን ኬኳን እየበላ ማጉረስም ይቻላል ማዘርን ምንም በጣም ብዙ የተዘጋጀውበት ነገር አልነበረም ነገሩና ከነገ ምርቃት ነው ሲባል አርብ ዕለት ጠዋት ካልገሌ ሆኜ ፎቶ እንኳን የለኝም እና ከሷ ጋር ለምን ክሬዲት አልሰጣትም ብዬ ይሄ ሐሳብ በቃ መጣ ወደ አእምሮዬና ምናልባት እግዚአብሔር ሊሆን ይችላል ብዙ ወጣቶችን ሊነካ ብዙ ወጣቶች ወደ እናታቸው ወደ ጓዳቸው እንዲመለከቱ ምክንያት በማድረግ እግዚአብሔር ነው ይሄንን ሐሳብ የሰጠኝ ብዬ አምናለሁና መጣ ማድረግ የምችለው ነገር ነው ፖሲብል የሆነ ነገር ስለሆነ አደረኩት። በጣም ግዴታዬ ነው። ምንም የምናገርበት ነገር የለኝም ይመስላል። ምላሹ ማለት ቤተሰብህ የሚደክምልህ ቤተሰብህ የሚለፋልህ ልጄም ብሎ ነው። ግን ደግሞ አንተ በተደጋጋሚ ከቅድም ጀምሮ ሳነሳው እንደነበረ ቤተሰብ የደከመለት ዋጋ ፍሬ የሚያፈራው ልጅ ማስተዋል ሲችል ነው። የተከፈለለት ዋጋ ምን ያህል እንደሆነ ማየት ሲችል ነው። በጣም ደስ ይላል። ምናልባት አዲስ አይደለም ለኢትዮጵያውያን ቤተሰቦች በራሳቸው የተለየ ነው። ቅድም አንተ ምስታነሳው በአደባባይ መናገር ግን ይፈልጋል። አሁን በተለመደው የእናቶች ቀን የአባቶች ቀን ብለን እናስባለን። ካሉን ደግሞ ውድ ቀኖች ላይ የራሳችንን የቤተሰብ ቀን መስጠት እንግዲህ እኔ ዘንድሮ በደንብ መነጋገሪያ ነበር። በርካታ ሰዎች ደውለውልሃል አይደል? ማታ እኛ እንኳን ስንደውልልህ ስልክህ በጣም ቢዚ ነበርና በጣም በርካታ የሆኑ የስራ እድሎች እንደመጡልህ ተስፋ አደርጋለሁ። አዎ ብዙ ስልኮች ተደውለዋል። እንግዲህ እስቲ እግዚአብሔር ያውቃል። እንወሰደህ እንቅጠርህ ያሉ ሰዎች አሉ። እንደዛ ያሉ ሰዎች አሉ። በኮምፒውተር ሳይንስ ነገ ምን ተጠብቃ ሀገራችን ካንተ እናትህ መጠብቀው ይኖራል እንደ ልጅ አንተ እንዳነሳኸው የሀገርም ልጅ ነህ። ሀገራችንስ ምን ተጠብቅ ካንተ? ኦልሞስት እየተማርኩ እየሰራው ነበር እኔ እንዲህ ለሶስት ሆነን ከጓደኞቼ ጋር የምንሰራው አንድ የአይቲ እንትን ሶሉሽን ትንሽ ካምፓኒ ያለች በትንሽ ነገር የጀመርነው ላፕቶፕ አይቲ ሶሉሽን ይባላል። አሁን ኦልሞስት ዩዝድ ላፕቶፕ ነው የሚሸጠው ከረንትሊና በሚቀጥሉት 2 አመታት ትልቅ የሆነ የመገበያያ ዌብሳይት የመገንባት መንገድ ጀምረናል እና ኢንተርኮንቲኔንታል የሆነ ሐሳብ ነው። እነኚህ ነፃ የንግድ ቀጠና ሀገራት በሚባሉት ደረጃ ያንን ነገር ዲፕሎይ ለማድረግ አስበናል።
ነፃ የንግድ ቀጠና ሆነ ለምን አናስተሳስርም በኢኮሜርስ በሚል አስበናል። ትልቋ ከአፍሪካ ትልቋ የቴክኖሎጂ ልቀት ማዕከል ኢትዮጵያን የማድረግ ስራ የኔና የጓደኞች ይሆናል ማለት ነው። በጣም ደስ ይላል። ምኞትህ እንዲሳካልህ ከልብ እንመኛለን። በዚህ አጋጣሚ ይህንን ፕሮግራም በቀጥታ ስርጭት እየተከታተላችሁ የምትገኙ ተመልካቾቻችን፣ የመስኩ ባለሙያዎች እንዲሁም ደግሞ በዚህ ዘርፍ ላይ መዋለ ንዋያችሁን ማፍሰስ የምትፈልጉ ባለሀብቶችም ካላችሁ ኤፍሬምን ልታግዙት ትችላላችሁ። ምክንያቱም በጣም ትልቅ ነገር ነው ያከበረው፣ እናቱን ነው ያከበረው። እናትን ማክበር ማለት ደግሞ እሱ እንደተናገረው ሀገርን ማክበር ነው። ብዙ ጊዜ ሀገራችንንም ስንጠራት በሴት ነው፣ እናት ሀገር ነው የምንላት። ስለዚህ እናታችንን ባከበርን ቁጥር ለሀገራችን ያለንን ፍቅር፣ ለሀገራችንን ያለንን ስሜት የምንገልጽበት አንዱ መንገድ ነውና ማገዝ የምትፈልጉ ሰዎች ካላችሁ ልታገኙት ትችላላችሁ በእኛ በጣቢያችን አማካኝነት። እንዲሁም ደግሞ የስልክ ቁጥሩ በጣም በበርካታ ማህበራዊ ድረገጾች ላይ እየተዘዋወረ ይገኛል። በዛም ልታገኙ ትችላላችሁ። እኔ ግን በእኛ ስም ያለንን ለናንተ ያለንን ክብር ለመግለጽ ሁለታችሁንም አንዳንዴ ላጉርሳችሁ። ከዋናው ላይ ነው ወይስ ከኔሳን ይሻላል? እንኳን ደስ አለን። ክሬም ችግር የለውም። እሺ ይሄታለ ምን ፈለክ? ከየራሳችሁ ላርክ። እውነት ነው። በጣም ደስ ስላለ በትንሹ ክብራችንን ለመግለጽ ያክል ነው። እናመሰግናለን። በጣም እናመሰግናለን። ጥሪያችንን አክብራችሁ እዚህ ስቱዲዮአችን ድረስ በአካል ስለተገኛችሁ ቀሪ ህይወትህ ያማረ የሰመረ እናትህን የምታግዝበት ሀገርህን የምታግዝበት ማዘርም ደግሞ ሙሉ ለሙሉ ጤናሽ ተመልሶ በደንብ አስተማማኝ በሆነ መልኩ እንድትሆኚ ከልብ እንመኛለን። እናመሰግናለን። ተመልካቾቻችን ከአዲስ ሚዲያ ኔትወርክ የሚተላለፍላችሁ ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ ከተመራቂ ኤፍሬም ጋር ቆይታ አድርገን ነበረ። እሱን ምክንያት በማድረግ አንድ ምርቃትን የተመለከተ ሙዚቃ እንጋብዛችሁና እኛ ተመልሰን እንመጣለን። አብራችሁ ነው። እንኳን ደስ ያላችሁ እንኳን ደስ ያላችሁ የኔ